ሰላም የተከበራችሁ የክርስቶስ ቤተሰቦች፣ ዛሬ እንግዲህ የምናየው መልክ ፈጠራ ይላል። ከዚህ ከርሱ እንደምታዩት እንግዲህ ዛሬ ከመጀመሪያው ጀምረን እየተነተን እንማማራለን ማለት ነው። በክፍል 1 በክፍል 2 እያልን ወደፊት እንመጣበታለን። መልክ ፈጠራ በአጠቃላይ እስከ መጨረሻው ድረስ ምንም የሚቀርን ነገር አይኖርም። እንግዲህ ዛሬ የምናያቸው የሚመሳሰሉት ምንም ላይ ነው የሚለውን ነገር እናያለን ማለት ነው። የትም እንዳትሄዱ ታተርፉበታላችሁ። እንግዲህ አንደኛ ቤት ይላል እዚህ ጋር ደግሞ ሁለተኛ ቤት ይላል። እንግዲህ አንደኛ ቤት ማለት ሰላም ለዝክረ ስምኪ ሰላም ለዝክረ ስምኪ ሐዋዝ የሚለው እስከ ቤት መምጫው ድረስ ማለት ነው። ከመደቡ እስከ ቤት መምጫው ሰላም የሚለው መደብና ተቀባይ ይባላል። ለዝክረ ስምኪ ሐዋዝ የሚለው ደግሞ የቤት መምጫ መደብ ተቀባይ፣ ከመደብ እስከ ተቀባይ ድረስ ማለት ነው። እንግዲህ ሰላም ሲል የመጀመሪያ ቤት መደብ እስከ ተቀባዩ ድረስ ማለት ነው። ለዝክረ ስምኪ ሐዋዝ ሲል ደግሞ የቤት መምጫ መደብ እስከ ተቀባዩ ድረስ ማለት ነው። ለዝክረ ስምኪ ማለት የቤት መምጫው መደብ ማለት ነው። ሐዋዝ የሚለው ደግሞ የቤት መምጫው መደብ ተቀባይ ነው ማለት ነው። እንግዲህ እዚህ ጋር ልናያቸው እንችላለን እያንዳንዱን። አንደኛ ቤት መደብ እንግዲህ በጣም ይሄ ቤዚክ የሆነ ነገር ነው። መደብ እስከ ተቀባይ እንግዲህ ይሄ እስከ ተቀባዩ ማለት ነው። ይሄ ሰላም ይሆናል ማለት ነው። ይሄ መደብ ነው። ይሄ መደብ ተቀባይ ነው ማለት ነው። አንደኛ ቤት መደብ እስከ ተቀባይ ብያለሁ። እንግዲህ መደቡ ይሄ ነው፣ ተቀባዩ ደግሞ ይሄ ነው ማለት ነው። የቤት መምጫ መደብ ደግሞ የአንደኛ ቤት የቤት መምጫ እስከ ተቀባይ እንግዲህ ይሄ ደግሞ ለዝክረ ስምኪ ሐዋዝ ተቀባይ ቤት መምጫ መደብ። እንግዲህ እነዚህ እንግዲህ የአንደኛ ቤት መምጫ ላይ ሰላም የሚለው መደብ ነው። ተቀባዩ ደግሞ ምንድነው? ሰላም። አሁን የቤት መምጫው ሳይሆን የመጀመሪያ መደቡ ማለት ነው። አንደኛ ቤት አሁንም የቤት መምጫ መደብ የቤት መምጫው መደብ ማለት ነው። ለዝክረ ስምኪ ማለት ለዝክረ ስምኪ ሐዋዝ ደግሞ ተቀባይ ማለት ነው። ይሄ ቤት መምጫ መደብ ለዝክረ ስምኪ ቤት መምጫ መደብ፣ ሐዋዝ ደግሞ ቤት መምጫ ተቀባይ ማለት ነው። ቤት መምጫ ከዚህኛው ጋር ተመሳሳይ ነው ማለት ነው። ቤት መምጫ ተቀባይ ማለት ነው። እንግዲህ እነዚህን መያዝ ይኖርብናል ማለት ነው። እንግዲህ ተመሳሳያቸውን ነው እንግዲህ እዚህ ጋር የሚያብራራው። አንደኛ ቤት መምጫ እና አራተኛ ቤት መምጫ ተመሳሳያቸው። አራተኛ ቤት መምጫ ማለት ነው ተፈጸመ፣ ተስፋ አበው ወይም እዚህ ጋር
ለዝክረ ስምኪ ሐዋዝ እምነ ከልበኔ ወቁስቶ እምነ ሰንበልት መውዝ ሁለተኛ ቤት ነው። ማርያም ድንግል ለባሕታዊ ትእዛዝ ሶስተኛ ቤት ነው። ማርያም ድንግል ለሕዝቅኤል የለነጽዋሁ ይሄ ማንሻ ይባላል። ወይነ ፍቅርኪ አዚዝ የሚለው ማለት ነው። የማንሻው ቤት መምቻ መደብ እስከ ተቀባዩ ማለት ነው። አራተኛ ቤት መምቻ ማለት ተመሳሳይ ነው ማለት ነው። ማንና ማን ወይነ ፍቅርኪ አዚዝና ለዝክረ ስምኪ ሐዋዝ ተመሳሳይ ናቸው ማለት ነው። ቤት መምቻቸው ከቤት መምቻቸው መደብ እስከ ተቀባያቸው ድረስ ተመሳሳይ ናቸው ማለት ነው። እንግዲህ ዛሬ እዚህ ጋር ቤዚክ ነው ማለት ወደፊት ስለምንመጣበት ትንሽ እዚያ ጋር ግራ እንዳይገባቸው እዚህ ጋር በጣም ቤዚክ የሆነ ነገር መሰረት መያዝ ይኖርብናል ማለት ነው። ይሄኛው እንግዲህ ከዚያኛው ጋር እያመሳሰልን ስነድ ትንሽ እንዳይከብድ እነዚህ መሰረቶችን መያዝ ይኖርብናል ማለት ነው። ስለዚህ አንደኛ ቤት መምቻና አራተኛ ቤት መምቻ ተመሳሳይ ናቸው አለ። አራተኛ ቤት መምቻ ተመሳሳይ ናቸው። በቃ እነዚህን መያዝ ይኖርብናል ማለት ነው። ለዝክረ ስምኪ ሐዋዝ ማለት ነው። ወይነ ፍቅርኪ አዚዝ ማለት ለዝክረ ስምኪ ሐዋዝ ማለት ነው። ይሄኛው እንግዲህ እዚያኛው ጋር ወይ መጀመሪያው ቤት መምቻ ላይ ወይ አራተኛው ቤት መምቻ ወይም ወይነ ፍቅርኪ አዚዝ ላይ ዘሩ ሊረዝም ይችላል፣ ወይም ዘሩ ተመሳሳይ ላይ ሆነ ሲችል የራሱን አፈጣጠር ተጠቅሞ ሲረዝምና ሲያጥር ሊለያይ ይችላል። በአንድ መልኩ ውስጥ ስናገኘው አጋጣሚ አንድ አይነት ዘር ሆኖ ግን ካገኘነው ተመሳሳይ ይሆናል ማለት ነው። ስለዚህ ስንቶች እዚህ ጋር የምትይዟቸው የአንደኛ ቤት መምቻና የአራተኛ ቤት መምቻ ተመሳሳይ ናቸው ማለት ነው። በቃ ይሄኛውን መያዝ ይኖርብናል ማለት ነው። የትኛውም ቢሄድ የትም ቦታ ቢሄድ ሊቀየር አይችልም፣ መሰረት ነው ይሄ ማለት ነው። እንግዲህ እዚህ ጋር እንደጻፉላችሁ ነው ማለት ነው ይሄኛው። ስለዚህ ተቀባዩ ምን ማለት ነው? መደቡስ ምን ማለት ነው የሚለው ግራ እንዳያጋባችሁ ማለት ነው። እሺ እንግዲህ ተመሳሳዮችን በጣም የማይለያዩትን ነው እዚህ ጋር እያስቀምጧቸው ያለን። ሁለተኛ ቤትና ሶስተኛ ቤት ከመደብ እስከ ተቀባዩ እስከ ቤት መምቻው ተመሳሳይ ናቸው አለ። በታች ቤት ፈጽሞ ልዩነት የላቸውም። በላይ ቤት ራሱን የቻለ ስላለው እናያለን። ይሄን ከታች ቤቱን ከጨረስን በኋላ እናያለን ማለት ነው። እንግዲህ ሁለተኛ ቤትና ቤት መምቻ ሳይሆን ቤትና ሙሉ ቤቱ ማለት ነው። ለዝክረ ስምኪ ሐዋዝ እምነ ከልበኔ ወቁስጥ ወእምነ ሰንበልት ምዑዝ እና ማርያም ድንግል ለባሕታዊ ትእዛዝ የሚለው ማለት ነው። እንግዲህ እምነ ከልበኔ ወቁስጥ የሚለው መደብ እስከ ተቀባዩ ድረስ ማለት ነው። መደብ እስከ ተቀባዩ ድረስ። ወእምነ ሰንበልት ምዑዝ የሚለው ደግሞ የቤት መምቻ መደብ እስከ ተቀባዩ ድረስ። ወእምነ ሰንበልት የሚለው የቤት መምቻ መደብ ነው ማለት ነው። ምዑዝ የሚለው ደግሞ የቤት መምቻ መደብ ተቀባይ ነው ማለት ነው። ማርያም ድንግል የሚለው ደግሞ መደብ እስከ ተቀባዩ ድረስ ማለት ነው። ለባሕታዊ አብይ የሚለው ደግሞ የቤት መምቻ መደብ ነው። ትእዛዝ የሚለው ደግሞ የቤት መምቻ መደብ ተቀባይ ነው ማለት ነው። ስለዚህ ቦታ ቢቀይር ለምሳሌ ሊለያይ አይችልም። ተመሳሳይ ነው አፈጣጠሩ ሊሆን የሚችለው። ማርያም ድንግል የሚለው ሁለተኛው ቤት ላይ ቢመጣ እምነ ከልበኔ የሚለው ደግሞ ሶስተኛው ላይ ቤት ቢመጣ በታች ቤት ፈጽሞ ልዩነት የለውም ማለት ነው። ይኸው ተመሳሳይ ናቸው። በታች ቤት ፈጽሞ ልዩነት የለውም ማለት ነው። እነዚህ በጣም መሰረቶች ናቸው ለመልክ ፈጠራ። እነዚህን ካልያዝ በጣም መደናገር ነው ሁልጊዜ የሚሆነው። ስለዚህ እነዚህን መያዝ ይኖርብናል። እነዚህን ከያዝን በኋላ እያንዳንዳቸውን ስለምንመጣባቸው በቁጥር አንድ መደብ የሆነው ተቀባዩ እንደዚህ የሆነው እያል ወደፊት እየተነተናቸው ስለምንመጣ እነዚህን ግን መያዝ ይኖርብናል ማለት ነው። አሁን የቤት መምቻው አንዳንዴ ሲመቸው ደግሞ ከመጀመሪያው ቤት ጋር የማንሻው ማለት ተፈጸመ ተስፋ አበውና ሰላም የሚለው አፈጣጠሩ አንዳንዴ አንድ ሊሆን ይችላል፣ ተመሳሳይ ሊሆን ይችላል። ለምሳሌ አንዳንድ ቦታ ላይ ልናገኝ እንችላለን። ለምሳሌ አንተ ቢል ቤት መምቻ ላይ ማንሻ ላይ ተመሳሳይ ነው ሊሆን የሚችለው ከመጀመሪያው ቤት መምቻ ጋር።
ስለዚህ ፈጽሞ አንድ ናቸው ሊባሉ አይችሉም። ማንሻውና የመጀመሪያው ቤት ሰላምና ተፈጸመ ተስፋው አንድ ናቸው ሊባሉ አይችሉም። የሚገናኙበት ግን አለ ማለት ነው። ግን ፈጽሞ አንድ ናቸው ሊባሉ አይችሉም። ስለዚህ እነዚህን መያዝ ይኖርብናል። አምስተኛው ቤት ወበቀራንዮ ተሰቅለ ራሱን የቻለ መንገድ ነው ያለው። አንዳንዴ ለምሳሌ አጀማመሩ ከሁለተኛው ቤት እና ከሶስተኛው ቤት ጋር ተመሳሳይ የሚሆንበትም አለ። ስለዚህ ራሱን የቻለ መንገድ ነው ይሄኛው። አንዳንዴ ደግሞ የመጀመሪያው ቤት ጋርም ተመሳሳይ የሚሆንበት አለ። ስለዚህ የአምስተኛው ቤት መምቻ ማለት አምስተኛው መደብ ወበቀራንዮ ተሰቅለ የሚለው ማለት ነው ራሱን የቻለ መንገድ ነው። ከማንም ጋር ተመሳሳይነት የለውም። የአምስተኛው ቤት መምቻው የመጨረሻው ቤት መምቻው ደግሞ ራሱን የቻለ መንገድ ነው ማለት ነው። ስለዚህ አሁን ተመሳሳይ ያላቸው ማን ነው? የመጀመሪያ ቤት መምቻና የአራተኛ ቤት መምቻ ማለትም ለዝክረ ስምኪ አዋዝና ወይነ ፍቅረኪ አዚዝ። ስለዚህ የትኛውም ቢሆን አፈጣጠራቸው አንድ አይነት ነው ማለት ነው የሚሆነው። ለዝክረ ስምኪ ሐዋዝ እና ለድንግልናኪ እፀው እነዚህ ራሳቸውን የቻለ መንገድ እንደ አመልነት ተነግረው የሚነገርላቸው ስለሆነ እንጂ እንደሌላው የማይሆኑበት መንገድ የለም። ለምሳሌ ለዝክረ ስምኪና ለድንግልናኪ እፀው ሰላም እብል ለድንግልናኪ እፀውና ለዝክረ ስምኪ ሐዋዝ የተለየ አፈጣጠር አላቸው ማለት ነው። በምንድን ነው የሚታወቁት? እነዚህ በመማር በመጠየቅ ለዝክረ ስምኪ ለድንግልናኪ እፀው እያሉ ይሄዳሉ ማለት ነው። ልክ በሌላው አፈጣጠር በመልኩ አዋጅ አፈጣጠር እንትን ቢሉ ግን ተመሳሳይ ነው የሚሆኑት ማለት ነው። ለድንግልናኪ እፀው እያለ ሊፈጠር ይችላል ማለት ነው። ስለዚህ እነዚህ በልዩነት እንዳመል ተብለው ይነገራሉ። ስለዚህ እነዚህን ማስተዋል ይኖርብናል። ሁለተኛው ቤት እና ሶስተኛው ቤት ፈጽሞ በምንም ልዩነት የለውም። ስለዚህ ይሄን አስተውለን ወደፊት ለምንዘረዝራቸው ለእያንዳንዳቸው እንትን ልንጠቀም እንችላለን ማለት ነው። ይህን በማስታወስ መሰረቶችን በማስታወስ መልክ ፈጠራን ቀለል ባለ መልኩ በእንደዚህ አይነት ነገር ሁልጊዜ እኛ ራሳችን እየፈጠር ቀለል አድርገን እንትን ልንለው እንችላለን ማለት ነው። ስለዚህ መልክ ፈጠራ በዚህ መልኩ ዛሬ በጣም ቀለል ባለ መልኩ ዲፋይን አድርገናል። በሚቀጥለው ደግሞ እያንዳንዱን ሁለት ሲቀበለው ሶስት ሲቀበለው መደቡ ምናምን እያል እየዘረዘር እንማራለን ማለት ነው። ዛሬ እንግዲህ ይሄኛውን በፕላይ ሊስት አስቀምጥላችኋለሁ መልክ ፈጠራውን አጠቃላይ ይሄንን ትጠቀማላችሁ ማለት ነው። ስለዚህ ላልደረሳቸው ሰዎች እንዲደርሳቸው ሼር እያደረጋችሁ እንዲሁም ቪዲዮ ከተመቻችሁ የሚደረገውን እያደረጋችሁ ልትከታተሉኝ በእግዚአብሔር ስም እጠይቃለሁኝ። ወስብሐት ለእግዚአብሔር። ይቆየን።